ሰላም የኔ ቆንጆ እንኳን ቻናሌ በሰላም መጣሽ። በዛሬው ቪዲዮ እንዴት በቤትሽ ውስጥ በአንድ ቀን እግርሽን ውብና ማራኪ እንዴት እንደምታደርጊ አብረን እናያለን። ወደ ቪዲዮ እንግባ። ደረጃ 1 እግርን መዘፍዘፍ። በመጀመሪያ እግርሽን በመዘፍዘፍ ትጀምራለሽ። ይህንንም ለማድረግ ሰፋ ባለ ዕቃ ውስጥ ሙቅ ውሃ፣ 1 ማንኪያ ጨው፣ 1 ሎሚ እና ሻወር ጄል ወይም ሻምፖ ጨምረሽ በደንብ አደባልቂው። ሙቅ ውሃ የቆዳ ቀዳዳዎችን ሲከፍት፣ ሎሚና ጨው ደግሞ እግርን ለማጽዳት ይጠቅማል። እግርሽን ከመዘፍዘፍሽ በፊት ጥፍርሽ ላይ ያለ ጥፍር ቀለም ማስለቀቅሽን እርግጠኛ ሁኚ። በመቀጠልም እግርሽን በውሃ ውስጥ ለ10 ደቂቃ ዘፍዝፊበት። እግርሽን ከዘፈዘፍሽ በኋላ እግርሽ ላይ ያለን ቆሻሻ ለማጽዳት በመታሻ በደንብ አድርገሽ እግርሽን እሺው። ጥፍርሽ ቢጫ የሚሆን ከሆነ በሎሚ ጥፍርሽን እሺው። በመቀጠልም እግርሽን በቀዝቃዛ ውሃ ታጥበሽ በፎጣ አድርጊው። ደረጃ 2 እግርን ኤክስፎሊየት ማድረግ። በዚህ ሰዓት እግርሽ ስለተዘፈዘፈ በትንሹም ለስላሳ ሆኗል። አሁን የሞተን ቆዳ እናነሳለን። ይህንንም ለማድረግ ሎሚና ጨው እንጠቀማለን። ግማሽ ሎሚ ወስደሽ እላዩ ላይ ጨው በማድረግ እግርሽን ታሽበታለሽ። ይህ ውህድ ለእግርሽ በጣም ቆንጆ ነው። እግርሽን በዚህ ውህድ በማሸት በሚገባ የሞተን ቆዳ ማንሳት ትቻለሽ። ጨው በቀላሉ ኤክስፎሊየት ሲያደርግ፣ ሎሚ ደግሞ የእግርሽን ቆዳ ያፈካልሻል። ደረጃ 3 ተረከዝን ማለስለስ። አሁን ተረከዝሽን እናለሰልሳለን። ይህን ለማድረግ የተረከዝ ማለስለሻ እንጠቀማለን። ለብ ባለ ውሃ ውስጥ እግርሽን በመንከር ተረከዝሽን በደንብ አድርገሽ ትፈገፍጊዋለሽ። ይህንን ማድረግሽ የሞተን ቆዳ ከተረከዝሽ ላይ ቆንጆ አድርጎ ስለሚያነሳ የተረከዝሽን ልስላሴ በጥሩ ሁኔታ ይጨምርልሻል። ደረጃ 4 ለእግር ስክራብ ማዘጋጀት። አሁን ለእግርሽ ስክራብ አዘጋጅተን በመጠቀም የእግርሽን ልስላሴና ፍካት እንጨምራለን። ለእርሱም 2 ማንኪያ ስኳር፣ 4 ማንኪያ ቡና፣ 2 ማንኪያ የኮኮናት ዘይት አንድ ላይ በመቀላቀል እንጠቀማለን። ቡናና ስኳር እግርሽን ኤክስፎሊየት ሲያደርግ የሞተን ቆዳ ያነሳል። ቡና በጥልቀት እግርን ለማጽዳት እና የደም ዝውውርን ይጨምራል። የኮኮናት ዘይት ደግሞ የእግርሽን እርጥበትና ልስላሴ ይጠብቅልሻል። ሶስቱን ግብአቶች በሚገባ ከቀላቀልሽ በኋላ እግርሽን ለ5 ደቂቃ እሺበት። እግርሽን ስክራብ ማድረግሽ እግርሽን ኤክስፎሊየት ማድረግ ብቻ ሳይሆን የእግርሽን ልስላሴና የደም ዝውውር ይጨምራል። በውህዱ እግርሽን ካሸሽ በኋላ ለብ ባለ ውሃ ታጠቢ፣ በደረቅ ፎጣም አድርጊው። ይህን ካደረግሽ በኋላ የእግርሽን ልስላሴና ለውጥ በፍጥነት ታያለሽ። ደረጃ 5 የእግር ጥፍር እንክብካቤ። መጀመሪያ የማትጠቀሚበትን የጥርስ ብሩሽ ወስደሽ እግርሽን ውሃ ውስጥ አድርገሽ ጥፍርሽን ቦርሽው። ይህን ጥፍርሽን ውስጥ ያለውን ቆሻሻ በሚገባ ያጸዳልሻል። እናም የእግርሽን ጥፍር ጤናማና ንጹህ ያደርግልሻል። ጥፍርሽን ካጸዳሽ በኋላ አሁን የጥፍርሽን ቁመት አስተካክለሽ የምትቆርጪበት ሰዓት ነው። ጥፍርሽን በምትቆርጪበት ሰዓት በጣም አሳጥረሽ እንዳትቆርጪው። ጥፍርን አሳጥሮ መቁረጥ ያልተስተካከለ እድገትና ምቾትን ማጣት ያመጣብሻል። የተስተካከለ የጥፍር ቁመት ምቾትን፣ የጥፍር ጤናማነትና ንጽህናን ለመጠበቅ ይረዳሻል። በመቀጠል ስለ ከቲክል አቆራረጥ ነግርሻለሁ። ጥሩ የከቲክል መቁረጫ በመውሰድ ከቲክልሽን በጥንቃቄ ቆረጪው። ይህን ስታደርጊ በጣም ተጠንቀቂ። በስሱና በጥንቃቄ መቁረጥ እንዳለብሽ እንዳዘነጊ። ይህንን ካደረግን በኋላ የጥፍርሽን ቅርጽ ታስተካክያለሽ። የጥፍር ሞረድ በመጠቀም ጥፍርሽን በሁሉም አቅጣጫ አለስልሰሽና ቅርጹን አስተካክለሽ ሞርጂው። ጥፍርሽን አስተካክለሽ መሞረድሽ ለእግርሽ ውብ እይታን ይሰጥሻል። ደረጃ 6 እግርን ማፍካት። አሁን እንዴት የጠቆረ እግር ማፍካት እንደምትችይ እናያለን። ይህንንም ለማድረግ 2 ቆንጆ ማስኮችን እንጠቀማለን። ወደ መጀመሪያው ማስክ እንሂድ። በትንሽ ዕቃ ውስጥ 1 ሻማ በመፈቅፈቂያ በመፈቅፈቅ እላዩ ላይ 1 ማንኪያ የወይራ ዘይት በመጨመር በሙቅ ውሃ ላይ አስቀምጠሽ እስኪቀልጥ ድረስ አዋሃጂው። በምታዋሃጂበት ሰዓት የወይራ ዘይቱና ሻማው በደንብ እስከሚቀላቀሉ ድረስ አማሲው። በመቀጠልም 1 ማንኪያ ቫዝሊን እና 1 ማንኪያ የበቆሎ ዱቄት እላዩ ላይ በማድረግ ቀላቅለሽ ውህዱን በደንብ ተቀብተሽ በፎይል ወይም በላስቲክ ለ15 ደቂቃ ሸፍነሽ አቆዩ። ከዛም የሸፈንሽበትን ፎይል ወይም ላስቲክ አንስተሽ ውህዱን በእጅሽ አስለቅቂው። ነገር ግን ከዚህ የቀለለና ፈጠን ያለ አማራጭ ከፈለግሽ ሁለተኛውን ማስክ ተጠቀሚ። አሰራሩም በትንሽ ዕቃ ላይ 1 ማንኪያ ቫዝሊን፣
1 ማንኪያ ሎሚ ጭማቂ አድርገሽ የቀላቀልሽበትን እቃ ትኩስ ውሃ ላይ አስቀምጠሽ ቀላቂው። በመቀጠል እግርሽን ውህዱን በደንብ አድርገሽ ተቀብተሽ ለ15 ደቂቃ በላስቲክ ሸፍነሽ አቆዩ። በመጨረሻም ለብ ባለ ውሃ ታጠቢ። ይህንን የእግር ማስክ በመጠቀም እግርሽን ማፍካትና ውብ ማድረግ ትችያለሽ። ደረጃ 6 እግርን ሞይስቸራይዝ ማድረግ። ያደረግሽውን የእግር እንክብካቤ ጠብቆ ለማቆየት እግርሽን ሞይስቸራይዝ ማድረግ አለብሽ። እግርሽን ከታጠብሽና ከተንከባከብሽ በኋላ በመጨረሻም እግርሽን ሞይስቸራይዝ ታደርጊያለሽ። ይህ የእግርሽን እርጥበትና ለስላሴ ይጠብቅልሻል። አሁን እግርሽን ሞይስቸራይዝ እንዴት እንደምታደርጊ እናያለን። 1 ማንኪያ ቫዝሊን እና 1 ማንኪያ ሬት ጋር በመቀላቀል ቆንጆ የሆነ ሞይስቸራይዘር እንሰራለን። ቫዝሊን እግርሽን ከድርቀት ሲጠብቅ፣ ሬት ደግሞ እግርሽን ከጉዳትና ከኢሪቴሽን ይከላከልልሻል። የእግር እንክብካቤሽን ካደረግሽ በኋላ የቫዝሊንና የሬት ሞይስቸራይዘርሽን በሚገባ እግርሽን በመቀባት የእግርሽን ውበትና እርጥበት መጠበቅ ትችያለሽ። ይህንን ካደረግሽ በኋላ በይበልጥኑ ውጤት ለማየት ካልሲ ተጠቀሚ። ካልሲን ከ2 እስከ 3 ሰዓት አድርገሽ በመቆየት አውልቀሽ የእግርሽን ውበት መመልከት ትችያለሽ። ከቻልሽ ደግሞ ካልሲን አድርገሽ እደሪ። ይህንን በማድረግ ጠዋት ውብና ለስላሳ እግር እንዲኖርሽ ማድረግ ትችያለሽ። ተጨማሪ ምክሮች 1. ክፍት ጫማ አብዝተሽ አትጠቀሚ። በሱ ፋንታ ምቾት የሚሰጥሽና ተረከዝሽን የሚሸፍን ጫማ ተጠቀሚ። 2. እግርሽን ሁሌም በሙቅ ውሃ መታጠብ ልመጂ እና ጣቶችሽ መሃል በሚገባ አጽጂ። ይሄም ከፈንገስና ከባክቴሪያ እግርሽን ይከላከልልሻል። 3. እግርሽን ሁሌም ሞይስቸራይዝ አድርጊ። በተለይ ተረከዝሽን ሞይስቸራይዝ በማድረግ ተረከዝሽን ከድርቀት ተከላከይ። 4. ለእግርሽ ፓውደር ተጠቀሚ። ሽፍን ጫማ የምትጠቀሚ ከሆነ ላብ፣ ሽታ፣ የፈንገስ ኢንፌክሽን እንዳይፈጠር ለእግርሽ ፓውደር ተጠቀሚ። 6. ጫማሽን በደንብ አናፍሰሽው ውስጡንም አጽድተሽው አስቀምጠሽ ተጠቀሚ። የዛሬው ቪዲዮ ይህን መስል ነበር። ቪዲዮ እንደተማርሽበትና እንደወደድሽው ተስፋ አደርጋለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሺ። ማንኛውም ጥያቄ ካለሽ ኮሜንት ላይ አሳውቂኝ። ባይ